ከጦር ሜዳው እስከ ኳስ ሜዳ የደም ባላንጣዎች፣ የሳር ሜዳው ላይ የቼስ ጨዋታ፣ አንዱ ነክሶ አንዱ የሚበላበት ጉድ፣ የተሸነፈ ቡድን አንገቱን ቀና አድርጎ ሀገሩ የማይገባበት የክፍለ ዘመኑ ታላቅ ፍልሚያ፣ የ2026ቱ የእንግሊዝና አርጀንቲና የምድር ላይ ጦርነት፣ 90 የጭንቀት ደቂቃዎች፣ ከ66ቱ የወንበል የዓለም ዋንጫ፣ ከራቲቲን ቀይ ካርድ ውዝግብ እስከ 1982ቱ የፎክላንድ ጦርነት፣ ከ1986ቱ የማራዶና የእግዚአብሔር እጅ እስከ 1998ቱ ዴቪድ ቤካም ቀይ ካርድ ትዝታዎች፣ ከ2002ቱ የኮሪያ ጃፓን በቀል እስካሁኑ አዲሱ ትውልድ ደም ውስጥ ሲቀጣጠል የሚኖር የታሪክ ቁርሾና በቀል ነው ይሄ። እንግሊዞች በወርቃማ ትውልዳቸው ፍጥነትና ጉልበት የአርጀንቲናን ምሽግ ለመስበር የሚደረግ የክተት አዋጅ፣ የአርጀንቲናውያን የደቡብ አሜሪካዊ ወንዴና ረቂቅ ጥበብ፣ የፎክላንድ ሽንፈት መበቂያ ሌላ አውድማ፣ የታሪክ የፖለቲካ የደምና የክብር ድብልቅ ስሜት። እዚህ መድረክ ላይ የቆዩ ቁስሎች ይሻራሉ፣ አዲስ ታሪክ ይጻፋል። የዘመናት ባላንጣነት ሕያው ሆኖ ይኖራል። እንግሊዝ በአርጀንቲና የባቡር ሐዲድ ስትዘረጋ አንድ ትልቅ ስጦታ ለአርጀንቲናውያን ይዛ በቃለች። እሱም እግር ኳስ። አርጀንቲናውያን ጨዋታውን ወስደው የራሳቸውን የላቲን ውበትና ታክቲክ አከሉበት። በመጨረሻም ይህ የወዳጅነት መገናኛ ወደ ፍጹም የፉክክር ተቀየረ። የ1966ቱ የዓለም ዋንጫ ይህ አንዱ ማሳያ ነው። የ1966ቱ በሩብ ፍጻሜው እንግሊዝና አርጀንቲና ተገናኙ። ጨዋታው በኃይል የተሞላ ነበር። የአርጀንቲናው አምበል አንቶኒ ራቲቲን በዳኛው በቀይ ካርድ ሲባረር ከሜዳው አልወጣም ብሎ ረጅም ደቂቃዎችን ተከራከረ። የዌምብሌ ስቴዲየም በቁጣ ተናጠ። እንግሊዝ 1-0 አሸንፋ ስትወጣ የእንግሊዙ አሰልጣኝ አሊፍ ራምሴ ተጫዋቾቻቸው ከአርጀንቲናውያን ጋር ማሊያ እንዳይለዋወጡ ሰላምም እንዳይባባሉ ከለከሉ። አርጀንቲናውያን አውሬ ሲሉ ጠሯቸው። ይህ ቃል በቦነስ አይረስ የዘመናት ቁስልና ጥላቻን ወለደ። የአርጀንቲናውያን የ1966ቱ ጨዋታ ስፖርታዊ ሽንፈት ብቻ አልነበረም፣ የአውሮፓውያኑ የበላይነት ማሳያ፣ የክብር መነካካት ተደርጎም ተወሰደ። የ1982ቱ የፎክላንድ ጦርነት በአርጀንቲና ወታደራዊ ጁንታና በብሪታንያዋ የብረት እመቤት ማርጋሪት ታቸር መካከል ደም አፋሳሽ ጦርነት ተደረገ። ይህ ጦርነት የ655 አርጀንቲናውያንና የ225 ብሪታውያንን ወታደሮች ሕይወት ቀጠፈ። አርጀንቲና ተሸነፈች። ሕዝቧም ባዘንና በቁጭት ተሞሉ። ጦርነቱ በአርጀንቲናውያን ብሔራዊ ስሜት ላይ ትልቅ ጠባሳ ጥሎ አለፈ ሲሆን እግር ኳስን የዚህን የበቀልና ብሔራዊ ክብር ማስመለሻ መድረክ አድርጎ እንዲመለከቱት አድርጓቸዋል። የኛው ክፍለ ዘመን ታሪካዊ ጨዋታ ሰኔ 22 1986 እንደ አውሮፓውያኖቹ ዘመን ቁጥር በጄቴክስ ስቴዲየም 144,000 ተመልካቾች በተገኙበት ሁለቱ ሀገራት ከጦርነት 4 ዓመት በኋላ በሩብ ፍጻሜ ዳግም ተገናኙ። ጨዋታው ከኳስ ጨዋታነት በላይ የሞቱትን ወታደሮች መታሰቢያና የበቀል መድረክ ነበር። ማራዶና ከእንግሊዙ ግብ ጠባቂ ቀድሞ ኳሷን በእጅ አገባ። እንግሊዞች ክህደት ሲሉት፣ አርጀንቲናውያን ግን ይሄማ ፍትህ ነው አሉት። ከደቂቃዎች በኋላ ማራዶና ከመሃል ሜዳ ተነስቶ 5 የእንግሊዝ ተጫዋቾችንና ግብ ጠባቂውን ጭምር አታሎ ክፍለ ዘመኑን አስደናቂ ግብ አስቆጠረ። ማራዶናም ከድሉ በኋላ እንዲህ አለ፣ ይህ ጨዋታ ለኛ ግጥሚያ ብቻ አልነበረም፣ በፎክላንድ ለሞቱት አርጀንቲናውያን የበቀል እርምጃ እንጂ። እግር ኳስን ብንጫወትም እያሰብን የነበረው ግን ስለ ጦርነቱ ነበር አለ። ሁለቱ ባላንጣዎች በ1998ቱ የፈረንሳይ ድራማዊ የዓለም ዋንጫ በ16 ማጣሪያ ዳግም ተገናኙ። የ18 ዓመቱ ማይክል ኦዌን ያስቆጠራት አስደናቂ ግብ፣ የዴቪድ ቤካም ቀይ ካርድና የዲያጎ ሲሞኒ ተንኮል ቤካምን ከሜዳ አስወጥቶ እንግሊዝ በታሪክ ሌላ ጥቁር ጠባሳ ጣለባት። ቤካም በእንግሊዝ ምድር ተወገሰ። አርጀንቲና በፍጹም ቅጣት ምት አሸነፈች። የ2002ቱ የኮሪያ ጃፓን ዓለም ዋንጫ የቤካም በቀል ጊዜ ነበር። ቤካም በፍጹም ቅጣት ምት ያስቆጠራት ግብ እንግሊዝን 1-0 አሸናፊ ስታደርጋት ቤካምም ከሀገሪቱ ጠላትነት ወደ ብሔራዊ ጀግናነት ተቀየረ። አርጀንቲና ገና ከምድቧ ተሰናበተች። 2026 እነሆ ከ24 ዓመታት በኋላ ታሪክ ዳግም እነኚህን ባላንጣዎች በሩብ ፍጻሜ ዳግም አገናኘ። እነኚህ የ26 ትውልዶች የፎክላንድን ጦርነት አልነበሩበትም። የማራዶናን ግብ በቪዲዮን የሚያውቃት ነገር ግን ማሊያዋን ሲለብሱ ያ የዘመናት ጥላቻና የክብር ጥማት በደማቸው ደም ስር ውስጥ ይነቃል። ይህ ተራ ጨዋታ ሳይሆን የታሪክ ዕዳን የመክፈል ግዴታ ነው። የደምና የላብ ጦርነት፣ ታሪካዊ የጦር ሜዳው ቂምና የኳስ ሜዳው ቂም በቀል አንዳች በእግር ኳስ የሚወራረድ ሂሳብ እንጂ። ከአረንጓዴው ሳር እስከ ጂኦፖለቲካ የእንግሊዝና የአርጀንቲና የዘመናት ባላንጣነት አሁን የለንደንና የቦነስ አይረስ የልብ ትርታ ጨምሯል። በለንደን ቢራቸውን ጨብጠው በጭንቀት የሚንቀጠቀጡ እንግሊዛውያን፣ በቦነስ አይረስ ጎዳናዎች በስሜት የሚጮሁ በሚሊዮኖች የሚቆጠሩ አርጀንቲናውያን ይህን ቀን በጉጉት እየጠበቁት ነው። ዓለም በሙሉ በአንድ ስቴዲየም ላይ አይኖቹን ጥሏል። የመልበሻ ክፍል ውጥረት፣ የዘመን ጀብደኞች ቆራጥ እይታ፣ የአዲሶቹ ኮከቦች የነርቭ ውጥረት፣ መተንፈስ እንኳን የሚከብድበት ድባብ። ይህ ተራ ኳስ ጨዋታ አይደለም። ይህ 90 ደቂቃ ሙሉ የሚቆይ ትውልድ እልህ፣ የታሪክ ጠባሳና የሀገር ክብር የሚጋጭበት የምድር ላይ ጦርነት ነው። የሁለቱ ትውልዶች ክብር፣ የሁለት ሀገራት ኩራትና በሚሊዮን የሚቆጠሩ ሰዎች የልብ ትርታ፣ በደም ውስጥ የሚፈስ የዘመናት የታሪክ ዕዳ፣ የፎክላንድ ጦርነት ትዝታና የማራዶና የእግዚአብሔር እጅ ትውፊት የተሸከመ
የምድር ላይ ፍልሚያ ነው ይህ። ዛሬ ምሽት ፊሽካው ሊነፋ ሲል ቫርን በተጠንቀቅ። አስደናቂው ድራማዊ ትዕይንት፣ የልብ ትርታን የሚጨምር እጅግ አጓጊ ክስተት እነሆ ሊጀመር ሰዓታት ቀርተውታል። አሜሪካም ልትዳኝ ነው። ስቴዲየም በአንድ እግሯ ትቆማለች። የደጋፊዎች ፉጨት ከብር ዝማሬ ጋር ሲደበላለቅ ምድር ይናወጣል። ካፍታ ቆይታዋ በኋላ ጭፈራ አይዘልቅም። ጭንቀት ቦታውን ይረከባል። ደጋፊዎች በጭንቀት ጥፍሮቻቸውን ይነክሳሉ። ባንዲራዎች በአየር ላይ ይውለበለባሉ። ይህ ተራ እግር ኳስ አይደለም። ይህ በእንግሊዝና በአርጀንቲና መካከል ለዓመታት ሲንከባለል የመጣው የታሪክ ቁስል፣ የፎክላንድ ትዝታ፣ የማራዶና ጥበብ፣ የቤካምን የወለደው የዘመናት ባላንጣነት አዲሱና ቀጣዩ ምዕራፍ ነው። የግርጌ ኳስ ነገስታት ፍልሚያ፣ የሜሲና የኬን የመጨረሻው ምዕራፍ፣ የወርቃማው ኳስ ትግል፣ የሊዮኔል ሜሲና የሃሪ ኬን የዘመኑ ታላቅ ፍጥጫ። ከእንግሊዝ ተጫውቶ የማያውቀው የመድረኩ ድምቀት ያን ወላፈን ዛሬ ያየዋል። ወዲህ የዘመናት ስኬት፣ 8 የባላንዶር ሽልማቶች፣ የ2022 የዓለም ዋንጫ ድል ተቀናጅቶ ሜሲ ወደ ሜዳ ይገባል። ወዲህ ደግሞ ሃሪ ኬን አስደናቂ የግል ሪከርዶች ቢኖሩትም ከብሔራዊ ቡድኑ ጋር ያነሳቸው ዋንጫዎች የሉም። የባቫሪያኑና የሰለስቱ አናብስ የምንጊዜ ምርጥ አጥቂ፣ የእንግሊዝ ብሔራዊ ቡድን ምልክት፣ ሀገሩን ወደ ታላቅ ድል ለመምራትና ስሙን በወርቅ ለመጻፍ ያለውን ፍጹም የዋንጫ ጥማት ሊወጣ ከፊቱ ሜሲ ተደቅኗል። የቀድሞ ተጫዋቾችና ታዋቂ አሰልጣኞች ትኩረታቸውን ሁሉ በዚህ ጨዋታ ላይ አድርገዋል። በእንግሊዝ እግር ኳስ ታሪክ ውስጥ ከአርጀንቲና ጋር መጋጠም ማለት ተራ ጨዋታ አይደለም። እሱ የድሮ ቂም፣ የፈሰሰ ደምና የትውልድ ጠባሳ ጭምር እንጂ። ዴቪድ ቤካም በፈረንሳይ ሜዳ ላይ ሲወድቅ ጁድ ቤሊንግሃም ገና አልተወለደም ነበር። ነገር ግን ዛሬ በ2026 የዓለም ዋንጫ ያንን የዘመናት ታሪክ ዕዳ በትከሻው ላይ ተሸክመዋል። ማራዶና መንፈሱ እንጂ እሱ የለም። ዴቪድ ቤካም ግን ከነ ልጆቹ በስታዲየሙ በአካል ይገኛል። ይህ በ11 ተጫዋቾች ብቻ የሚደረግ ጦርነትም አይደለም። ይህ ከሜዳ መስመር ውጪ በሁለት እጅግ የተለያዩ ፍልስፍናዎች፣ በሁለቱ ታላላቅ አሰልጣኞች አእምሮ መካከል የሚደረግ የቼስ ጨዋታም ነው። የእንግሊዝ ቀዝቃዛ ስሌት ከደቡብ አሜሪካውያኑ እሳታማ ስሜት ጋር ሲጋጭ ምን ይፈጠር ይሆን? መቼም ጨዋታው በኃይል ይጦፋል። በሜዳው መሃል ታክል ይበረክታል። ዳኛዋ ፊሽካ ሲነፉ ሁለቱም አሰልጣኞች ከአግዳሚ ወንበራቸው አርፎ አይቀመጡም። ወደ አራተኛ ዳኛ መሮጥ፣ መጮህ፣ መከራከር። ካሜራው ፊታቸው ላይ ያለውን ላብ፣ የደም ስሮቻቸውን መገታተርና በውጥረት የተሞላውን አይናቸውን አጉልቶ ያሳያል። የቃላት ጦርነቱ ያይላል። አሰልጣኝ መሆን ማለት ምንኛ ጭንቀት፣ ምንኛ ሸክም ነው። ለሕዝብ ክብር፣ ለታሪክ ጠባሳ ምላሽ የመስጠት ኃላፊነት። በዚህ ሰከንድ ዌምብሌና ቦነስ አይረስ የጫኑባቸውን ዕዳ በፊታቸው ላይ ይነበባል። እዚህ ቦታ ላይ ስህተት መስራት ፈጽሞ አይፈቀድም። አሁን ማራዶና የለም። ሜሲ መጨረሻ ምዕራፎቹን አጠናውቃል። በሌላ በኩል የእንግሊዝ የወርቃማው ትውልድ ዳግም ሙሉ በሙሉ በስልጣን ላይ ነው። ስሞች ይቀያየራሉ፣ ትውልዶቹ ያልፋሉ፣ ስታዲየሞችም አዲስ ይሆናሉ። ነገር ግን እንግሊዝና አርጀንቲና አረንጓዴ ሳር ላይ ሲገናኙ ሰዓቱ ወደ ኋላ ይመለሳል። ይህ ፉክክር መቼም አይሞትም። በላብ በደምና በአዲስ ጀግኖች ታድሶ ዘወትር ይኖራል እንጂ። ይህ ከሜዳ ላይ ፍልም ያለፈ ታሪክ፣ የፖለቲካ የደምና የክብር ድብልቅ ስሜትና የዘመናት ባላንጣነት ሕያው ሆኖ ከትውልድ ትውልድ አዲስ ነገር እየጨመረ እስከዛው ይኖራል። ግን ከጨዋታ በኋላ ማን ስቆ ማን ያለቅሳል? ማንስ ታሪክ የማይረሳው አዲስ ጠባሳ ከትቦ ያልፋል? ረቡዕ ምሽት ጊዜ መልስ ይሰጣል።